መጋቤ ብርሃናት ገለታ ጥበቡ የሁላችን አባት የመላከ ብርሃን መርጌታ ሰንበሻው ክቡር ሊቀ ትጉሃን ቀሲስ በለጠ እንደዚሁም ዲያቆናት የሰንበት ትምህርት ቤት መዘምራን አባላት በዚህ ማለዳ ከምንም በተሻለ ሁኔታ እግዚአብሔር ቤት ረፍት ነው ብላችሁ ያለምንም ምርጫ እሱን በማስቀደም በቤት የተሰባሰባችሁ ሁላችሁ እግዚአብሔር ልጆች እግዚአብሔር ስም እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። ገና የማህል ገንዘብ የሆነ አምላካችን ስለ ሁሉም ነገር ስሙ ለዘላለም የተመሰገነ ይሁን። አሜን። እናንተ ስትጸልዩ እንዲህ በሉ፣ እንዲህ ጸልዩ በሉ እስኪ። እንዲህ ጸልዩ። ሁላችሁም ድምጻችሁን ከፍ አድርጉና እንዲህ ጸልዩ በሉ እስኪ። እንዲህ ጸልዩ። የማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ ነው ተጽፎ የምናገኘው። ዛሬ በቅዳሴው መካከል ላይ የተነበበው የእግዚአብሔር መለኮታዊ ሐሳብ የሆነው ቅዱስ ወንጌል ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ በእንደዚህ አይነት ሐሳብ ተጽፎ እናገኛለን። የሁላችን መሪ የሆነ ቃል ነው። እንዲህ ጸልዩ ነው የሚለው። እንዴት ብለን ነው የምንጸልየው? ምን ብለን ነው የምንጸልየው የሚለውን እዚህ ማንሳት ነው የሚያስፈልገው እና እንዲህ ጸልዩ ይላል። ምን እንዴት ነው የምንጸልየው? አጸላላዩ እንዴት ነው? ለእነማን ነው የሚጸልየው? እነማን ናቸው የሚጸልዩት? አጠር ባለ ሁኔታ ያው ሰዓቱ እየተወረወረ ነው። ሰዓት እንኳን ነበር ያው የኛ አጠቃቀም እኛን እንጂ ተጠቀምንበት ሰዓት ነበረንና እንድንጠቀመው ወደፊት እንነጋገራለን። በእንደዚህ አይነት መቀጠል ግን ሊያስቸግር ይችላል። እናንተንም እናስጨንቃችኋለን። ወይ ቀደም ብለን መግባት አለብን ወይ የሆነ ነገር መፈጠር አለበት እንጂ መማር ካለብን ወንጌል ነው መማር ያለብን። ወደ ቅዳሴው የሚያቀርበን ወንጌል ነው። ለመልካም ነገር የሚያቀርበን ወንጌል ነው። ከሰው ጋራ እንደ ክርስቲያን እንድናስብ የሚያደርገን ወንጌል ነው። ስለዚህ ተፋቀሩ የሚለን ወንጌል ነው። ሰላማችሁ ይብዛ ብሎ የሚያውጀው ወንጌል ነው። ስለዚህ ወንጌል ውስጣችን ካለ የራቀው ይቀርባል፣ የራቀው ሁሉ ይቀርባል። ወንጌል በውስጡ ያለ ሰው የሆነ ነገር እንኳን ቢያሸሸው አንድ ቀን ይነካዋል። ወንጌል ይመጣል፣ ይሳባል፣ እንሄዳለን፣ እንመጣለን ማለት ነው። ወንጌል አቅራቢ ነው። ወንጌል አቅራቢ ነው። ወንጌል ከእግዚአብሔር ጋር የሚያስተሳስር ሰንሰለት ስለሆነ መበጠስ አይችልም። ስለዚህ ወንጌል ከተማርን ካወቅን ነገሮችን ሁሉ መሻገርና ማለፍ መሸከም እንችላለን። እንድንሸከም ነገሮች ሲመጡ መሸከም የምንችለው ትከሻችን ወፍራም የሚሆነው የሚመጣው ነገር ሁሉ ትከሻችንን የማያጎብጠው ወንጌል ስንይዝ ነው። የሚመጣውን ነገር ሁሉ መሻገር የምንችለው አቀበቱን መውጣት የምንችለው ድልድዩን መሻገር የምንችለው ወንጌል ውስጣችን ላይ ሲያርፍ ነው። ባዶ ከሆነ ግን ባዶነት ነው የሚሰማን። ምን ጊዜም ባዶ ነው። ባዶ የሆነ ቅል አንድ ድንጋይ የሆነ ድንጋይ ላይ በጥሩበት ምንድን ነው የሚሆነው? ኳኳ ነው የሚለው። በወንጌል የሞላ ሰው ግን አንደኛ ያገኘውን አይበላም፣ ሁለተኛ የሰማውን ሁሉ አያምንም። በወንጌል ውስጥ ላይ ያለ ሰው ያገኘውን ሁሉ የሚበላና የሚሰማውን ሁሉ የሚያምን ጤናማ አይደለም። እሱ ጤናማ አይደለም፣ ክርስቲያንም አይደለም፣ የክርስቲያን ጠባዩም አይደለም። ያገኘው ሁሉ አይበላም፣ የተነገረው ሁሉ አይታመንም፣ ነፋስ ነው። ስለዚህ ወንጌል በአለት ላይ የተመሰረተ ነው። እናንተ በአለት ላይ ተመስርታችኋል። ነፋስ ቢመጣ ጅጉ አያረጋችሁም፣ ጎርፍም ቢመጣ አይሸረሽራችሁም። በወንጌል ላይ የተመሰረተ ሰው ድልድዩ ላይ ነው፣ የጸና ነው፣ ግንቡ አለት ላይ ነው የሚሆነው ማለት ነው። በዚህች አለት ላይ ቤተክርስቲያን ይሰራታለሁ አይደል የተባለው? ጴጥሮስን መጀመሪያ አንተን አለት ነው ማድረግህ ነው እኮ አንተን ነው አለት ማድረግህ። በአንተ በምታስተምረው አለት በሆነው ወንጌል ላይ ደግሞ ክርስቲያኖች ምን ይላሉ? ይተከላሉ፣ አይወዛወዙ። ስለዚህ ስለ ጸሎት ዛሬ ቤተክርስቲያን ስታስተምር ምን አለች? ቤተክርስቲያን በቅዳሴው መካከል ላይ በወንጌሉ መካከል ላይ ቅዳሴውን ሲመሩ የነበሩ ካህን ሲያነቡት ስትጸልዩ እንደ ግብዞች አትሆኑ እያለ ይሄዳል። መጀመሪያ ስለ ምጽዋት ያወራል። ስትመጸውቱ እንደ ግብዞች አሁኑ ይታይልኝ ብላችሁ አትመጹቱ። ቀኝህ ሲሰጥ ግራህ ምን አይ ግራ የተባለ ምንድነው ከተባለ አንደኛ ግራ አጥብቆ አይይዝም፣ ብዙ አይይዝም እና በእንዲህ አድርገህ ስታወጣ ይዘረዝራል፣ አያጠብቅም።
ግራ አጥባቂ አይደለም። በሁለተኛ ደረጃ ደግሞ ግራ የሆነችዋ በግራ ጎን የተባለችዋ ሚስትህ ስትሰጥ ይህ እኮ ለልጆቻችን ይሆናል እንዳትልህ ሰውረህ ስጥ ነው የሚለው። እንዴ ይልና ይመለስና ከዚያው ምን ይላል? አባቶቻችን ሲያብራ እንዴ ንብረቱ እኮ የጋራ ነው ይላል። የጋራ ቢሆንም ግን ትንሽ መሰናክል ሊመጣ ይችላል። ለልጆቻችን ይሄ ሊሆን ይችላል። ለቤት እኮ ይሄ ያስፈልጋል ስለምትል ምጽዋቱ ሊቀር ይችልና ረሃብተኛውም እንደተራበ ይቀጥላል፣ ሰውየውም ሳይመጸውት ይቀራል። ስለዚህ የባልና ሚስት ሀብት ይላል ንብረት የአንድ ሎሚ ያክል ነው ይላል። ሎሚ ሲስተነጠቅ ነው አይደል ሎሚ የሚፈነካከተው፣ ግን ሎሚ አንዱ እንትን ነው አይደል? ስለዚህ ንብረቱ እንደዚያ ነው፣ ተጠቅሎ ያለ ነው። እንደ ሎሚ ተጠቅሎ ያለ ነው ይላል። አንድምታ ወንጌሉ ላይ ነው። እንደ ሎሚ ነው ንብረቱነቱ፣ እንደ ሎሚ ነው የባልና ሚስት። ስለዚህ ልጆችም ሳያዩ ይላል እኛ ልብስ ሳይገዛልን እኛ የሆነ ነገር ሳይደረግልን ለሌላ አሳልፈህ ትሰጣለህ እንዳይሉት ማለት ነው። ስትመጸውት እንደ ግብዞች ማለት ስትመጸውት ማንም አይህ ሰው ሊብልህ አትንዛ። ይኸው እየሰጣሁት ነው አትበል። ሰው እያየህ በስውር ነው መመጽወት ያለብህ። የምታደርገውን ነገር ሁሉ ማድረግ ያለብህ በስውር ነው ማድረግ ያለብህ፣ በግልጥ አይደለም። ይቀጥልና ይሄን ከጨረሰ በኋላ ስትጸልም እንደ ግብዞች አትሁኑ፣ እንደ አሕዛብ አትሁኑ፣ እንደ ፈሪሳውያን አትሁኑ። ብዙ ሰዎች ሰው ይልን ጸሎተኛ ናቸው እንዲባሉ መንገድ ላይ ሆነው ይጸልያሉ። በዚህም ሰው ይሄዳል፣ በዚህም ይመላለሳል። በአውራ ጎዳና ላይ ቆሞ ዳዊት መዘርጋት። አሁን ይሄ ምንድን ነው? ኬላ ናቸው፣ ጸላይ ናቸው። እነዚህ የኬላ አስከባሪ ናቸው። አውራ ጎዳና ላይ የሚቆሙት ሰው ይልኝ ብለህ አታድርግ። ሰው ይልኝ ብለህ ስትጸልይ በስውር ነው። አንተ እልፍህን ዘግተህ ጸልይ ነው የሚለው። ምንህን ዘግተህ እልፍህን ዘግተህ ቤትህን ዘግተህ በርህን ዘግተህ ጸልይ። የሚገርመው በር ዘግተን እንጸልያለን አይደለ? ጸሎትን የሚሰማው ግን በር አይዘጋበትም። ከፋችሁ ዘዩ ስለሆነ በዝግ ቤት ገብቶ ሰላም ለእናንተ ይሁን ሲላችሁ አላያችሁም? በሐዋርያት በዝግ ቤት ገብቶ ሰላም ለእናንተ ይሁን፣ በዝግ ቤት ገብቶ ሰላም ለእናንተ ይሁን የሚል እኛ በሩን ዘግተን አንደኛ ስንጸልይ በሩን የትኛውን እንዝጋ ካል መጀመሪያ የሐሳብ እንዳይገባ መጀመሪያ ምናችንን መዝጋት አለብን። እና በምናብ የምንዋጥበትን እዚህ ግንዱ እዛ ገመዱ ይባላል። ታውቃላችሁ? እዚህ ግንዲ ነው። የዛሬው በሐሳብ የት ነው ሄደው? ሐሳብ ገመድ ነው፣ ይወረወራል፣ ይሄዳል ሐሳብ። ስለዚህ እዚህ ግንዲ ሆነና እዛ ገመዱ ደርሷል በሐሳብ ማለት ነው። ስለዚህ ምን ማድረግ አለብን? መጀመሪያ ሐሳባችንን ሁሉ መሰብሰብ አለብን። ሐሳባችንን ወደ ላይ ወደ ሰማይ ማሰብ። እግዚአብሔር ምንድነው የተባለው? ዘበላይሉ ሐሊው፣ የላይኛውን እያሰባችሁ ነው መጸለይ ያለባችሁ። ዘበላይሉ ሐሊው ሀበሃሎ ክርስቶስ ያለበትን ክርስቶስ የሚኖርበትን ያን ከሱ ጋር ለመኖር ያን በመናፈቅ ነው መጸለይ ያለብን። በመናፈቅ ነው መጸለይ ያለብን። በጉጉት ነው መጸለይ ያለብን። ስለዚህ በርህን ዘግተህ ትጸልያለህ፣ እሱ ደግሞ እንትም ገፊት አለ። እግዚአብሔር በሩን እኛ ነን እንጂ የምንዘጋው የሐሳብ በር እንዘጋለን። ይሄ በአይን እይታ ውስጥ የሚታየው ነገር እንዲያያን እንዘጋለን። እግዚአብሔር ደግሞ ቀድሞን ይገባል ከተዘጋው ቤት። ይመልከቱ፣ እግዚአብሔር በሁለመናችን ቀድሞ ይግባ። እግዚአብሔር ወገኖቼ ምን ጊዜም ዋጋ ከላይ መሆኑን ማሰብ አለባችሁ። ከሰው አትጠብቁ። ለሰው አድርገለት ደክመለትኛ እንዲህ ብለን አትበሉ። ብዙ ሰው እኔ እኮ የኔ እጅ አመዳፋሽ ነው የሚሉ እናቶች ሰምታችሁ ታውቃላችሁ? አቤት እኔ በእጄ በልቶ በደለኝ፣ በእጄ ጠጥቶ በደለኝ፣ የኔ እጅማ ምንድነው አመዳፋሽ ነው የሚል ሰው አለ። ያ አመድ እንዴት እንደሚታፈስ እንግዲህ እኔ አላውቅም። አመዳፋሽ የሚባል እጅ አመዳፋሽ ነው የሚል አለ። ጌታ ግን ከአለት ላይ ውሃ ፍልቆ እያጠጣ ከሰማይ ትኩስ እንጀራ እያወረደ አብልቶ እንደገና በሐዲስ ኪዳን ደግሞ 2 ዓሣ አቅርቦ 5000 ሕዝብ በ5 እንጀራ ሲያበርክቶ ሲያበላ ያ የበላው ሰው የሆሳዕና ዕለት ዘምሮለታል። እንደገናም ደግሞ ሊያነግሱት እንዳንተ አይነት ንጉስ ነው በምድር ላይ የሚያስፈልጋት የምታበላ ነፃ ሆቴል የምትመግብ አንተ ነህ፣ ስለዚህ አንተ ነህ መሾም ያለብህ እያሉ ይከተሉታል። እሱ ግን እንደዚህ አይደለም። እሱ ከዛ በላይ መሆኑን አያውቁም። እነሱ ግን ይሁንላችሁ ሰው ምን ጊዜም ሊመርጣችሁ ሲፈልግ የራሱን ሐሳብ ለማራመድ ነው።
ይሄን ማወቅ አለባችሁ። ሰው እጁን አውጥቶ ይወደኛል ብላ እኔን የመረጠኝ ወገን ይወደኝ ነው ብላችሁ እንዳትሸወዱ። የሆነ የሚያራምደው ነገር አለ ማለት ነው። በእናንተ ውስጥ ላይ የሆነ ማመልከቻ አለው ማለት ነው። የሆነ የሚያንሸራችረው ነገር አለ። እናንተን ሊጠቀም የፈለገ ሰው አለ ማለት ነው። ምርጫ ከላይ ይሁን ምንድነው? ለዚህ ነው ከየት ይሁን ከላይ ይሁን። ምርጫ ከላይ ሲሆን ነው ለሁሉም ይበጀው። በዚህ ሰው እጅ ጠቁሞ ይሾማል፣ እጅ ጠቁሞ ያወርዳል። እግዚአብሔር በማህፀን ይመርጣል። ከዚያም በኋላ እጅ ማውጣት አያስፈልገውም። አንድ ጊዜ የእግዚአብሔር ምርጫ ምን ውስጥ ነው? ማህፀን ውስጥ። ቀደስኩከ እምከርሰንከ ሐረይኩከ ቅድመ ማህፀን ከእናቱ ማህፀን አስቀድሞም ይመርጣል እግዚአብሔር። ቀደስኩከ እምከርሰንከ ሐረይኩከ እምከርሰንከ ከእናትህ ማህፀን ገና ሳትወጣ ምን ብያለሁ? መርጬሃለሁ። ኤርምያስን ለምን? እስራኤላውያን እንድትመራ እንድታስተዳድር መርጬሃለሁ አስቀድሜ። የእግዚአብሔር ምርጫ አስቀድሞ ነው። ስለዚህ ወገኖቼ እግዚአብሔር በምንጸልይ ሰዓት በተሰበረ ልብ ሆነን ስንጸልይ ልባችን ሲከፈት እግዚአብሔር ይገባል። የሆነ ስዕል የመድኃኒዓለም ስዕል አይታችሁ ታውቃላችሁ? በር የሚያንኳኳ ስዕል እስካሁን በር ላይ እያንኳኳ ነው። ከፋሽ ጠፍቶ ታውቃላችሁ? እኔ እኮ አልከፍትለት ብዬ ነው ብላችሁ ታውቃላችሁ? እያንኳኳ እኮ ነው። እኔን እኮ አሁን እኔ እኮ ነኝ እንዲህ እንዲያንኳኳ የማደርገው። ሰው የሚጠብቀው ሌላ ነው። እኛን ነው ማየት ያለው። ስዕሉንና እኛን ማስተያየት አለብን። ስዕሎች እኛ በምናብ እንድናያቸው እንድንነጋገር ነው። አይምሮአችን እንዳይሰረቅ ነው። አሁን ይህን ስዕል ስናየው ዕለተ ዓርብ በደንብ ይታየናል ማለት ነው። ያን እያየን ስንጸልይ ውስጣችን ይገዛል ማለት ነው። ምስማሩ፣ ችንካሩ፣ የእሾህ አክሊሉ፣ ያ ግርፋት ያ ይታያል ማለት ነው። ያን እያሰብን ስንጸልይ ልባችን አይሰረቅም ማለት ነው። ስዕላት የህሊና መሰብሰቢያ ናቸው። የህሊና መሰብሰቢያዎች ናቸው ወገኖቼ። ስለዚህ ይህን ስናይ ታቅፋ የግብፅን በረሃ እንዴት ስትንከራተት እንደነበረ እነዚህ ደግሞ ደራሲያን ውዳሴዋን ቅዳሴዋን እንዴት እንደደረሱላት የመላእክቱ ጠብቆት በጽንስም ጊዜ ከጽንስ በኋላ ቅድመ ጸኒስ ድረ ጸኒስ ቅድመ ወሊድ ድረ ወሊድ እንዳልተለዩት ሲጠብቋት እንደነበረ አሁንም እንዳሉ ከሷ ጋር ያን ማየት በምናብ ውስጥ ላይ ያ አይምሮአችን ውስጥ ላይ ሲል ስዕል ቤተክርስቲያን ውስጥ ላይ ያ አይምሮ መሰብሰቢያ ነው። ያ አይምሮ መሰብሰቢያ እንጂ ስዕል የሚያመልክ የለም። እዚህ ውስጥ ስዕል የሚያመልክ ሰው አለ እንዴ? አላችሁ እንዴ? መሰብሰቢያ ነው። ያን ስንሰበሰብ ያ ህሊናችን እየተሰበሰበ ሲመጣ ከዚያ ይሰበሰብና ከእግዚአብሔር ጋር በዚህ በማን ተገናኘ ነው ማለት ነው። እነሱን በማሰብ እነሱ ህሊናችንን ሰብስበው ከማን ጋር ያገናኙ ነው ማለት ነው? ከእግዚአብሔር ጋር ያገናኛሉ ማለት ነው ወገኖቼ። ስለዚህ እንዲህ ጸልዩ ነው የተባለው። እንዴት ብለን? አባታችን ሆይ በሰማያት የምትኖር ብላችሁ ጸልዩ። ቤት የምትኖር እግዚአብሔር በምድር የለም እንዴ? እና ምንድነው ሰማይን ብቻ ለምን ጠራው? እንዲሁም መጀመሪያ ለምን በሰማይ አለው? ይኸውላችሁ ጉም የሚቀመጠው ምን ላይ ነው? ሰማይ ላይ ነው። ሰማይ የደረሰው ጉም የለም። ፍሬን ይቀርም ሆነ ጉም አየት እንደ አንገጫጭጨው አልፎት ሄዳን አይደለም እንዴ? ወይ ያልፈዋል አይደለም እንዴ? ስለዚህ ጉም ላይ ሰማይ አይደርስም። ይሄ እኮ ሰማይ አይባልም ሲጀመር ጠፈር ነው የሚባለው። ይሄ ጠፈር ነው። የምድሪቱ ቆርኒስ ማለት ነው። ጠፈር ነው ይሄ እዛ። ስለዚህ ምንድነው የሚሆነው? ይሄ ጉም ይመጣና ምን ላይ ነው የሚከማቸው? ተራራ ላይ የሚከማቸው። ተራራ ከፍታ ነው። ደመና እንዲህ የሚከተለው ተራራ ላይ ነው። አምሮ ደመና ክብርነት ነው። ተራራ የክብር ነው። እግዚአብሔርም ዘበየንተልና ከትት መስተል በደመናት በሰማይ የምንለው በምድር ጠፍተህ አይደለም፣ ከፍታህን ንግግ መናገራችን ነው። ልልናህን መናገራችን ነው። ስልጣንህን፣ ልልናህን፣ ክብርህን መናገራችንና ማወጃችን ነው። ስለዚህ በሰማይ የምትኖር ስምህ ምን ይበል? አቤት መጀመሪያ ክርስቲያኖች መጀመሪያ ስማ ወልድ መንፈስ ቅዱስ አሐዱ አምላክ ሥላሴ እንዲህ አይነት አጥቻለሁና ይሄን ስጠኝ አይባልም። የሰማችሁ ነው። ብዙ ጊዜ የምለው ነው ይሄ ነገር። በደንብ አቡነ ዘበሰማያት ቀላል ትመስለዋለች። 81 መጽሐፍ ተተብትቦ ያለባት ትልቅ ድርሰት ናት። አቡነ ዘበሰማያት አንደኛ ተራ ሰው የተናገረው አይደለም። እንዲህ ጸልዩ ብሎ ምን አለ?
አባታችን ሆይ በሰማያት የምትኖር አባታችን ሆይ መጀመሪያ የልጅና የአባትነት ግንኙነት መኖር አለበት። ሰው ልጅ ነው ካለ ነው አይደለም እንዴ? ልጅ ነው ካለ አባቴ ነው ካለ መውረስ የሚችለው። ስለዚህ ሌላ ቦታ ላይ ቤተሰብ ያላወቀው የተወለደው ሲሞት ነው የሚመጣው። ይገብታችኋል? የኢትዮጵያ ፍርድ ቤት ነው የሚያውቀው ሲያውቀው ሙስሊም። ስለዚህ ሌላ ቦታ በአጋጣሚ እንግዲህ እንትን ሆነና እንትን ሆኖ ትመጣ ማለት ነው። ስለዚህ የሆነ ነገር ይፈጠርና ክርክር የሚመጣው ሰውየው ከሞተ በኋላ ነው። ስለዚህ ምንድነው የሚሆነው? ክርክር ያስነሳል። ወራሽ በትክክለኛ ወራሽ የሚሆነው ቤተሰብ ያመነበት ትክክለኛ ልጅ አብሮ የኖረ የአባቱን ድካምና ብርታት ሲያዳምጥ የኖረ ከትምህርት መልስ ሲገነባው የነበረው ያ ምክር ግንባሩን ሲስመው የነበረው ያ ልጅ አባትና ልጅ ትስስር ስላለው አባቴ ሲለው ፍርስ ይላል። ልጅ አሁን የሆነ እንደው በቃ ደስ አባ ሲል ምንድነው የሚሆነው? ሰውነታችሁ እንዳለ ያለው የሚፈርሰው እኮ እንደ ሸክላ ይፈርሳል። ጥንክር አይልም። ያልተወለደ ልጅ አባ ሲል ይሄ ደረቅ ነው የሚያስብለው አይደል? ያ ደረቅ ነው። አባ ሲል ግን ፍርስ ትላላችሁ። በጣም የልጅ እንትን ሆነ። አሁን እኔ ከመውለድ በፊት ልጅ ታሞብኛ ሲል ይሰማኛል። አሁን ከወለድኩ በኋላ ልጅ ናሞኝ ጸጉሬ ይሰነጠቃል። ጸጉሬ ነው የሚሰነጠቀው። በጣም መጥፎ ነው ያለው ግንኙነት ያለው ትስስር። ስለዚህ ምን አለ ጌታ? አባታችን ሆይ በሉኝ ያል በሰማይ የምትኖር ስምህ ምን ይበል? ይቀደስ። መጀመሪያ ስራታችሁ ከሆነ የሆነ ነገር ቸግሯችሁ ከሆነ አባታችሁን ሳጠሩ አትጠይቁ። አባ የሆነ ነገር ግዛኝ ነው እንጂ ባለው የሆነ ነገር ግዛልኝ አይባልም ዘሉ አይደለም እንዴ? አባዬ ይላል። አገጭ ነካ። የገጠር ያሉ ደግሞ በጣም ከባድ ናቸው። እዚህ አካባቢ የሚነኩት እዚህ ጆሮ ይነካሉ፣ በዚህ ተሻሻሉ፣ እዚያ ወደ ጉልበት ይወርዳሉ። የማይሆኑት ነገር የለም። ከዛም በኋላ ምን ፈልገህ ነው ይባላል። ያው እንግዲህ አመጣጡ በእንደዚህ ስለሆነ ምን ፈልገህ ነው ይባላል። እንዲህ አይነት ነው ከተባለ ያው እምቢ አይባልም። ያ ሁሉ ስራ ሰርቷል፣ የቀን ስራ በዚህ ይሰራው ነው። ስለዚህ ዋጋውን ማግኘት አለበት። አንደኛ የአባትና የልጅነት ትስስሩ ከባድ ነው። አባዬ እንዲህ አይነት ነገር ስላለ አባ ብለን መጀመሪያ መጥራት አለብን። አባታችን ብለን መጥራት አለብን። አባት ብለን ለመጥራት ግን ልጆች ሁነን መገኘት አለብን። ልጆች መሆን የልጅነትን መስፈርት ማሟላት አለብን። ስለዚህ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ። ይሄ ሁሉ ተመልከቱ የእሱ ነው። የማን ነው ይሄ? ለማን ነው እየሰጠን ያለ ነው? ምስጋናው ለእግዚአብሔር እየሰጠን። መንግስትህ ትምጣ ፈቃድህ እንዲሁም ከዚያስ አይሁንላችሁ። አሁን እዚህ ላይ ነው እንትኑ ፍላጎት እኛ የምንፈልገው ነገር እዚህ ላይ ነው። ተመልከቱ። ከዚያ በኋላ ግን የዕለት እንጀራ ከመጠየቃችን በፊት ግን ስንት ነገር አለ ማለት ነው። አባት ልጅ ሆነን አባታችንን መጥራት አለብን። ስሙ ቅዱስ መሆኑን ማወጅ አለብን። በሰማይ እንደሆነ በምድርም ደግሞ የእሱ ፈቃድ መሆን አለበት። ከዚያስ የዕለት እንጀራ ነው የምንጠይቀው። ደግሞ የዓመታት ትልከሙ የዕለት ነው ጠይቁ የተባላችሁት ሰው አሁን ከዚህ ወጥተን ምን እንደሆነ ታውቃለን? ምን እናውቃለን? የነገ ቢሆን ይሄኛው የነገ ቢሆን የነገ ነው ሰው ሁሉ ያለው። ዛሬስ ለነገ እኮ አይወላችሁ። ዛሬን ኑረን ለነገ የምናስብ ከሆነ እግዚአብሔር ሰነፍ ነው አይመግበኝም ማለት ነው። እግዚአብሔር እንደሌለ ማወጅ እኮ ነው። ዛሬ ያለው ነገ የለም፣ ከነገ ወዳ የለም። ዛሬ ላይ ሆነን የነገን የምናስብ ከሆነ እግዚአብሔር እንዴት መግቡነቱ መጋቢ መሆኑን መርሳት ማለት ነው። ስለዚህ መርሳት የለብንም ወገኖቼ። 7 አይነት አባት አለን። ስንት አይነት? የምትዘረዝሩት ነገር ትኖራላችሁ። ስንት አይነት አባት? አቤት! አንደኛው ያው መቼም እሱ ነው፣ ሌላ ነገር የለንም አይደለ? ከዚያ ሲቀጥልስ ቁጠሩልኝ። አንደኛ ፈጣሪያችን አባታችን እግዚአብሔር፣ 2 3 4 5 አዎ ይቺ አውቋትም እነሱ እኛ ቆሎ ተማሪዎች የምናውቃቸው እነሱ የጡት እናትም ይባላል። የጡት አባት አለ። እንትኑ ነው ግን ስታፍ ፋዘር የሚባለው
እንደሱ እንዳይባል ተብሎ ተፈልጎ ነው። አቤት የእንጀራ አባት የሚባለው ነው። ይኸውላችሁ ልዑል እግዚአብሔር አንድ ይበሉ። የንስሐ አባት፣ ወላጅ አባት፣ የክርስትና አባት፣ የጡት አባት፣ የቆብ አባት፣ የቀለም አባት መምህር ማለት ነው። ቀድሞ መምህራን ይከበሩ ነበረ። እኛ እኔ በተወለድኩበት ማህበረሰብ አካባቢ እንጂ ለሚያስተምሩ መምህራን ተማሪዎች እንጨት ይወስዳሉ። የዛሬው ያርገውና 20 ብር ስራ አልገባም እንቁላል በነፃ ይበሉ ነበር። እንቁላል በነፃ ተማሪዎች ነበሩ የሚወስዱት ለመምህራኑ ማለት ነው። እንዲህ ይኖሩ ነበር። ተማሪው ደግሞ አገዳ እየበላ መምህሩ መንገድ ላይ ካገኘው የሚገባበትን ነው የሚያጠው። በጣም ነበር አከባበሩ የነበሩ ይከባበር ነበር። ስለዚህ እንዲህ አይነት አባት አለ። ከነዚህ ሁሉ አባቶቻችን ግን የትኛው ይበልጣል? ነፍስ የሰጠን የሚመግበን ነፍሱን ለኛ አሳልፎ የሰጠን የሚመግበን የሚመራን ልጅ የሚሰጥ ጤና የሚሰጥ ሁሉን የሚሰጥ ሁሉን የማድረግ የሚችል የትኛው አባታችን ነው? ሰማያዊ አባታችን ነው። ምድራዊ አባቶቻችን ከሰማያዊ አባታችን እጅግ ይለያሉ፣ እጅግ በጣም ይለያሉ ማለት ነው። ስለዚህ ወገኖቼ ይሄ ነው ያለው። ስለዚህ አባታችን ብለን የምንጠራው እግዚአብሔር በምድር ብዙ አባቶች አሉ። የእግዚአብሔር አባትነት ግን ይለያል ማለት ነው። የእግዚአብሔር አባትነት ይለያል። አባታችን እግዚአብሔር ከእናት ይልቅ ቅርብ ስለሆነ ከእናት መቼስ ከምንም በላይ ከአባት ይልቅ እናት ለልጅ ቅርብ አይደለም እንዴ? ከዛም በላይ ደግሞ ማን ይቀርባል? አቤት ቅድስት ሥላሴ ነው ምንዋል በሴት አንቀጽ እንዴት ለምን እንለዋለን? አቤት አሁን አባት በውጭ ቢያመጣ በቤት ደግሞ ማን ታዘጋጃለች ማለት ነው? ሥላሴ ግን በውጭ በውስጥ ያለውን አዘጋጅተው ይመግባሉ። የእናትንም የአባትንም ድርሻ ወስደው ይመግባሉ። ቅድስት ሥላሴ እያልን እንጠራለን ወገኖቼ። ስለዚህ ከእናት ይልቅ ቅርብ ከአባት ይልቅ አሳቢ ነው አባታችን እግዚአብሔር። ከእናት ይልቅ ቅርብ ከአባት ይልቅ አሳቢ ነው እግዚአብሔር ለሁላችንም በጣም። ስለዚህ ይህን የመሰለ አምላካችንን እግዚአብሔርን ነው እያመለክን ያለ ነው የምንኖረውም እንደ ሐረግ በዘመናችን ላይ ካልጸለይን ብዙ ነገሮች አሉ። እንደ ሐረግ የተቀጣጠሉ እየሰማችሁ ነው። እንደ ሐረግ የተቀጣጠሉ እንደ ሰንሰለት የተያያዙ የህይወት ችግሮች አሉብን። ስለዚህ ይሄን ማስወገድ የምንችለው በምንድን ነው ማለት ነው? በጸሎት። ሁለተኛ የዘመኑ ትዳር በባህር ላይ እንዳለች መርከብ ነው ሲንሳፈፍ የሚውለው። የሰማችሁ ነው። የዘመኑ ትዳር አብሮ ተከራይቶ የሚኖሩ ይመስሉ ይኖራሉ። ዝም ብሎ ሽንገላ የሚኖር ከሰው ይምሰል ለሰው ነገራቸው ገመናቸው እንዳይወጣ ብቻ የሚነጋገሩ ግን ከዛ ውጭ ላይ የማይኖሩ ህይወት ይኖራቸዋል በውስጥም በውጭም ባለው ዓለም ላይ። ስለዚህ ይህን ለመቅረፍ ምን ያስፈልጋል ማለት ነው? ጸሎት ያስፈልጋል። አባታችን አንተ ግባበት ማለት ያስፈልጋል። እግዚአብሔርን መጋበዝ ያስፈልጋል። አንድ ጊዜ ማይበል አንድ ጊዜ ነፋስ ማይበል ወሬ ያድግና ማይበል ይሆናል። ታውቃላችሁ? ወሬ ያድግና ማይበል ይሆናል። ቤቱን ይንደዋል፣ ይወስደዋል። እግዚአብሔር ከወሬ ይጠብቀን። ስለዚህ አሁን የዘመኑ ወሬ ተራቆ ወደ ፌስቡክ ነው የመጣው። አሉ ነበር አይደል? የሆነ ቴሌ ከመጀመሩ በፊት እንዲህ እኮ ነው የነበረው። አሁን ደግሞ ከዚህ ከሰፈር ተነጋጋር ፌስቡክ ላይ ተራቆ በፌስቡክ መጣ ወሬ። በቃል መግለጽ የማንችለው ብዙ ጎደሎ አለ የታየ ነው በዓለም ላይ። ስለዚህ ምን ያስፈልጋል? ጸሎት ከእግዚአብሔር ጋር የምንነጋገርበት ልዩ ቋንቋችን ነው። ከእግዚአብሔር ጋር የምንገናኝበት ቋንቋ ምንድን ነው ተብላችሁ ብትጠየቁ ምንድን ነው? ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ብሂል ተናግሮ ምስለ እግዚአብሔር ምን ማለት ነው? ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እግዚአብሔርን ይግባኝ የምንጠይቀው ምንድነው ያደረኩኝ ብለን ጥብቅ አድርገን ይዘን የምንወተውተው በሌላ ነገር አይደለም። በምንድን ነው? በጸሎት። ብዙዎቻችን በምንጸልይ ጊዜ ለቃላት እንጠነቀቃለን። ምስኪኖች ነን። በጣም ቃላቱ የሚደረድሩ ምናምን የሚያሳምሩ ምናምን ይኖሩ ይችላሉ።
ብዙዎቻችን በምንጸልይ ጊዜ ለቃላት እንጠነቀቃለን። ነገር ግን አንድ ሕፃን በአባቱ ፊት ቃላት ጠንቅቆ አያወራም። ያ ማለት አባቱ ይቀጣዋል ማለት አይደለም። ይልቁንስ ከክፋት መጠንቀቅ አለብን። አባት አስተካክሎ ነው የሚሰማው። አባታችን እግዚአብሔርም የጎደለውን ሞልቶ የተጣመመውን አስተካክሎ የሚሰማ አምላክ ነው ያለው። የልብ ክፋትን መጠንቀቅ እንጂ የቃላት መጠንቀቅ አይደለም። ምን ተጠነቀቅን ብንባል ብንል በእግዚአብሔር ፊት ተጠንቃቂዎች አይደለም። ብዙ የተዘከረከ ማንነት አለበት። እግዚአብሔር ይሰብስበን። ልጅ በተሰባበሩ ቃላት አባቱን ጠይቆ ያተደረገለት ነገር የለም። እኛም በተሰበረ ልብ ሆነን ምንም የቃላት ጉድፈት አይደለም። ልባችን ከተሰበረ እግዚአብሔር የማያደርግልን ነገር የለም። እኛ አጣመን ብንጸልይ እግዚአብሔር አስተካክሎ ይሰማዋል ወገኖቼ። ስለዚህ አባታችን ሆይ ብለን ልንጸልይ ይገባል። እግዚአብሔር ልንጠራው ይገባል። አባ የሚለው መንፈስ ሰጥቶናልና ተብሎ ነው የተጻፈው። ሐዋርያው ቅዱስ ጳውሎስ አባት የምንለው የልጅነት መንፈስ ሰጥቶናል ተብሎ፣ የልጅነት መንፈስ ከሰጠን ደግሞ ምን ማድረግ አለበት? መጥራት። እናንተ ልጆቹ ናችሁ ይላል። ልጆች ከሆናችሁ ደግሞ ወራሾች ናችሁ ይላል። ንሕነ ወራስያኒሁ ለእግዚአብሔር። የምንወርሰው ደግሞ ማንንም አይደለም። ንሕነ ወራስያኒሁ ለእግዚአብሔር፣ እግዚአብሔርን ነው የምንወርሰው ይላል። እግዚአብሔር እሱን እንድንወርሰው እሱ ይፍቀድልን። ሌላ ነገር ከሚወርሰን እግዚአብሔር ይውረሰን። ስለዚህ ወገኖቼ ሰዓት በጣም ወስጃለሁ። በጣም አመሰግናለሁ። በትዕግስት ስለሰማችሁ ስላዳመጣችሁ። ስለ ሀገራችን ጸልዩ። አመሰግናለሁ። እግዚአብሔር ይስጥልኝ።